ሰላም ለእናንተ ቅዱሳን፣ ወንድማችሁ አቤል ነኝ። አንድና ሐሳብ ላጋራችሁ ነው። ይህንን ታስታውሱታላችሁ። ላባ ያዕቆብን በመልካም ሳይሆን በክፋት ነበር የፈለገውና 7 ቀን በሙሉ ነው የተጓዘው የፈለገው። ላባ ያዕቆብን ሊደርስበት 7 ቀን ነው የፈጀበት። ይህንን ሁሉ ነው የለፋበት። ይሄ እንኳን በእግር በፈረስ ይቅርና በመኪና ቢሆንም ሩቅ ነው ማለት ነው። ዳሩ ግን ከ7 ቀን ልፋት በኋላ እግዚአብሔር እንደዚህ ያለው ላባን ያዕቆብን በክፉ ነገር በክፉ ቃላት እንዳትናገረው ተጠንቀቃለሁ። እንኳን ወደኋላ ልትመልሰው፣ ልትመታው፣ ልትገለው፣ ልታጠፋው አይደለም በክፉ እንዳትናገረው ተጠንቀቃለሁ። ከዛ በኋላ ነው ያዕቆብን አገኘው፣ ደረሰበትና እንደዚህ ያለው ጉዳት ያደርስበት ዘንድ ጉልበት ኃይል ነበረኝ አለው። ነገር ግን የአባቶች አምላክ ትላንት ሌሊት ያዕቆብን በክፉ እንዳትናገረው ብሎ አስጠነቀቀኝ አለ። ይህንን እርግጠኛው ነው። ብዙ ዋጋ ከፍሎ ለፍቶ ለክፋት የሚመጣባችሁ መጥቶ ቢደርስባችሁም እንኳን እግዚአብሔር አስቀድሞ ለፍቶ የሚመጣውን ኃይለኛውን ጉልበተኛውን እንደዚህ ነው የሚያደርገው። ልጄ የኔ ነው የኔ ብቻ፣ ስለዚህ እኔ ብቻ ነኝ የምነግስበት የሚሰለጥንበት። እንኳን ክፉ ልታደርግበት ኃይል ቢኖርህም እንኳን በክፉ እንዳትናገረውም ጭምር ተጠንቀቅ ብሎ ዛሬ ያስጠነቅቀዋል። በህይወታችሁና በዘመናችሁ በኢየሱስ ስም ይህ ቃል በህይወታችሁ ይፈጸም። ጤንነታችሁ፣ ትዳራችሁ፣ ህይወታችሁ ላይ፣ ራእያችሁ፣ አገልግሎታችሁ ላይ በክፉ የምነሳባችሁን በሙሉ እግዚአብሔር በክፉ እንዳትናገረው ብሎ ዛሬ ያስጠነቅቀዋል። ደስ ይበላችሁ፣ ደስ ይበላችሁ፣ ደስ ይበለን። በዚህ ቃል ተጽናኑ። ሃሌሉያ። ሻሎም